ስደት ስጀምረው በልጅነቴ በለጋው ዕድሜ በወጣትነቴ ስደት ሀብዬ ስወጣ ቤተሰቤን እለውጣለሁ እኔን እቀይራለሁ በሚለው ዓላማ ነበረኝ። ያም ሆኖ የአባቴ ማንጀት አጉድዬ ኪሱ ባዶ አድርጌ ነው የወጣሁት። ያም የአባቴ ኪስ ለመሙላት እኔም ለመለወጥ እያልኩኝ እጥራለሁ። ግንማ ስደት ባላየው ሰው እጅግ የቀለለ ነገር ሆኖ ይታያል። ባየው ሰው ግን በጣም ከባድ ነው። ስደት የወጣ ሰው እንጂ ያልወጣ ሰው አያውቀውም። ከሀገሬ ስወጣ የ2 ዓመት ጨርሼ እመጣለሁ እማዬ በሚለው ቃላቴ በእንባ ሸኝቻት መጣሁ እናቴ። ያም ሆኖ 2 ዓመት የሚባለው መስከ መቼ ነበር? ቀናት እየሄደ እድሜን እየገፋ ሄደኩኝ። 2 ዓመት የደረሰ ያቺ ጎደሎዬ ያቺ የችግር ማዕበሌ ሳትሞላም አለች አልሞላችም። ልትሞላለኝ አልቻለችም። ባዶ ናት፣ ሁሌም ጎደሎ ናት፣ አልሞላም አለችም። ማዕበሌ ሳትሞላ እንዴት እገባለሁ እያልኩኝ ደግሞ ሀገሬን ለመግባት አላማ ቢኖረኝም ግን እሺ በቃ አሁን 1-2 ወራቶች ጨምሬ ሀገሬን እገባለሁ ብዬ ቆርጣለሁ። ያቺ 2 ወራቶች አልኳቸው በመጥተው በፊት ይፈት ሲሉብኝ ግራ ይገባኛል። ለከሊስ ምን ሰጥቼ ነው አከሊስ ምን ይለኛል የሚለውና ምን ይዤ እገባለሁ ለሚለው ፊት ለፊት መጥተው ቁጭ ይሉብኛል ከቀን ቀን። እሺ አሁንም እንደዛው እያልኩኝ በቃ 1 ዓመት ጨምሬ ሰርቼ እገባለሁ፣ በደንብ ብር ይዤ እገባለሁ ብዬ አስባለሁ። አሁንም የወሰንኩት ወሰኔን የ1 ዓመት ነበረ። ያቺን ዓመቴ እየሰራውም እያለ ከቀን ቀን የአንድ ችግር ጉድጓድ ነው የሚቆፈርልኝ። ነገም ሌላ ጉድጓድ ይቆፈርልኛል። ያቺን ጉድጓዶችን ለመሙላት እያልኩኝ እጥራለሁ። የነዛ ጉድጓዶች ግን ለመሙላት አቅም የለኝም። ቀኑን እየገፋ ጉልበቴን እያለቀ ውበቴን እየረገፈ እድሜን እየሄደ ይመጣል። 3 ዓመት ያልኩትን ቀኑ ደረሰ። አሁንም ሳየው ያቺ ማዕበሌን አልሞላችም። ከቀን ቀን እጨምራለሁ። ቤተሰቦቼን አውቃለሁ። የኔ ሰላም እንደሚያስጨንቃቸው አውቃለሁ። ግንማ እኔ ሰላም ሆኜ ስልክ ደውዬ በሰላም ቋንቋ ካናገርኳቸው ወይም በሰላም ንግግር አናገራቸው ከዘጋሁኝና ወራቶችን አስቆጥሬ ብር ከላኩኝ ሁሌም ደስተኛ እንደሆንኩኝ እንደሚያስቡኝ አውቃለሁ። የኔ መጨነቅ፣ የኔ መከፋት፣ የኔ ውስጥ እሳት ማንም አያውቅልኝም። ተራርቆ ያለ ሰው በጣም ችግር ነው። የውስጥ እሳት በነገሩት ጊዜ ሁሉ እንደሚጨነቅ አውቃለሁ። አባትና እናቴም ቢሆኑ የኔን ሰላም እንደሚጠብቁልኝና እንደሚመኙልኝ አውቃለሁ። ግንማ የኔ እድሜ መግፋቱ ይታያቸው ይሆን? ሄደ እኮ እድሜ። ያቺ የለጋ እድሜ፣ ያቺ ጨቅላ ወጣትነቴ ምንም ሳላይበት ብዙ የሚያምሩኝና ብዙ የማሳልፍበትን ጊዜ በከንቱ አለፉኝ። አሁንማ ተጠጋግቻለሁ። ልርጅናዬ ሰጥቼ እጄን ሰጥቻለሁ። ጉልበቴም አለቀ። ያቺ ማዕበሌም ሳትሞላ ጉልበቴም ጊዜም ሁሉን ነገሬ አልቆ ባዶዬ ብቻ ቀረሁኝ። እኔ ብቻ በመቀርበት ጊዜ ያቺ 3 ዓመት የጨረስኩና አሁንም የቀጠልኩኝ ወራቶች እያልኩኝ ቀናቶች ዓመት ይላለሁ። ዓመቱን ሞልቼ አሁንም ዓመት ነው የምጨምረው። ለምን ያን ጉድጓዴን አልሞላችም?